ወጣቱ ልጅ የኤንቢኤ ያንግ ቦይ ከክሱ ነፃ ሆኖ አስገራሚ የሙዚቃ ጉብኝቱን ጀምሯል። ነገር ግን በየከተማው እሱን ለማጥፋት የሚፈልጉ ጠላቶች አሉት። ሰዎች ድብደባ እየደረሰባቸው ነው። ኮንሰርቶች እየተሰረዙ ነው። እንዲያውም የፖሊስ ሰራዊት እንኳ ሁከቱ እንዳይቀሰቀስ ሊያቆመው አልቻለም። ዛሬ ለምን የኤንቢኤ ያንግ ቦይ ላይ ያነጣጠረ ትልቅ ኢላማ እንዳለ እና ነገሮች እንዴት ወደ ሞት ደረጃ እየደረሱ እንደሆነ እንተነትናለን። ያንግ ቦይ በዓለም ላይ ካሉ በጣም ተፈላጊ ራፐሮች አንዱ እንደሆነ ሁሉም ያውቃል። ነገር ግን ለዓመታት በእስር ቤት በቁም እስርና በወህኒ በመቆየቱ ምንም አይነት የሙዚቃ ጉብኝት ማድረግ አልቻለም ነበር። አሁን ግን በመጨረሻ ነፃ ወጥቷል። ይህም በራፕ ዓለም ውስጥ ሁሉንም አይነት ውዝግብ እየፈጠረ ይገኛል። ያንግ ቦይ የጉብኝቱን መርሃ ግብር ካሳወቀ በኋላ የቲኬቶች ሽያጭ በጣም ፈጣን ስለነበር ቡድኑ በየቀኑ ተጨማሪ ኮንሰርቶችን መጨመር ነበረበት። ያንግ ቦይ በቺካጎ ዩናይትድ ሴንተር ኮንሰርት ሊኖረው ይገባ ነበር። ደጋፊዎቹ ያንግ ቦይ ቺካጎ እንደሚመጣ ሲያውቁ ብዙዎች ይህ መጥፎ ሐሳብ ሊሆን እንደሚችል አሰቡ። ያንግ ቦይ በከተማ ውስጥ ብዙ ጠላቶች አሉት። ይህም የጀመረው በ2020 በኪንግ ቮን እና በያንግ ቦይ መካከል ውዝግብ ሲቀሰቀስ ነበር። ቮን ከተገደለ በኋላ የኦብሎክ ልጆች የፎርኬቲ ባንዲራዎችን ሲያቃጥሉ ነበር እና ያንግ ቦይ ከቺካጎ እንዲርቅ በግልጽ አስጠንቅቀውት ነበር። ያንግ ቦይ ግን ወደ ኋላ አላፈገፈገም። በእያንዳንዱ ኮንሰርት ላይ ቮን እና ኦብሎክን ሲሰድብ ቆይቷል። ምክንያቱም ኮንሰርቶቹን የሚጨርሰው አይ ሄት ያንግ ቦይ በሚለው ዘፈን ሲሆን በዘፈኑም ስለ ዘመዱ የሞተ ነገር ሳይኖር እንዴት እንዲህ ኤንን ትዘባርቃለህ ይላል። አሁን ኳንዶ ምንም ገደብ የለውም። ከሱ ጋር እንደማይጫወቱ ይናገራል። ኦብሎክ ላይ ጽዳት አድርጉ፣ ያ ቾፐር እንዲተኩስ አድርጉ፣ ወንድሜም ያንን ስቲክ እንዲተኩስ አድርጉ። ያንግ ቦይ ቺካጎ ተገኝቶ ክርክሩን እንዳሸነፈ ማሳየት ፈልጎ ነበር። ነገር ግን ዩናይትድ ሴንተር ጣልቃ በመግባት ኮንሰርቱን ሰረዘው። እንደ ወሬው ከሆነ ዩናይትድ ሴንተር ያንግ ቦይ ኮንሰርቱን ማድረግ የሚችለው አይ ሄት ያንግ ቦይ የሚለውን ዘፈን እስካልተጫወተ ድረስ እንደሆነ ተናግሮ ነበር። ያንግ ቦይ ግን የዘፈን ዝርዝሩን እንደማይቀይር በመናገሩ ኮንሰርቱን ሰረዙት። አንዳንድ የኦብሎክ ወጣቶች ያንግ ቦይ ወደ ቺካጎ ከመጣ ኮንሰርቱን በጥይት እንደሚደበደቡ ተናግረው ነበር። ያንግ ቦይ በኒው ጀርሲ በነበረበት ጊዜ አንድ የሊል ዳርክ ደጋፊ ኮንሰርቱ ላይ ተገኝቶ ዳርክ ይፈታ ፍሪ ዳርክ ብሎ ጮኸ። የኦጂ ስሪ ጓደኞች ከዳርክ ደጋፊው በስተጀርባ እየተጓዙ ነበር እና አንዱ የዳርክ ደጋፊውን ጭንቅላቱ ላይ መታው። ከዚያም ሌላው የኦጂ ስሪ ጓደኛ ጣልቃ በመግባት የዳርክ ደጋፊው ላይ እጁን አሳረፈ። ያንግ ቦይ ለተወሰነ ጊዜ በሊል ዳርክ ላይ አዲስ የክፋት ዘፈን ዲስ አልለቀቀም። ነገር ግን በቁም እስር ላይ እያለ ከደጋፊዎች ጋር ይጣላ እንደነበር ይነገራል። በበርማን ወንድም ቴረንስ ጋንግስተር ዊሊያምስ አባባል ያንግ ቦይ እስር ቤት ውስጥ ኤፍ ዳርክን የሚወክልን ሰው በቦክስ ዘሮታል። እሱ ከሚሲሲፒ የመጣ ሰው ነበር። ዮ ኦፍ ብሎ ጮኸ። ያንግ ቦይ እኔ ከዛ ጋር ለመገናኘት እየተመራከርኩ ነው፣ ክፍል ፈልጋለሁ። ወደ ክፍሉ እንደሄዱ ተናገሩ። ያንግ ቦይ በሁለት ቦክስ መታውና ጣለው። ያንግ ቦይ የቺካጎ ኮንሰርት ከተሰረዘ ከጥቂት ሳምንታት በኋላ በዲትሮይት ሊያደርገው የነበረው ኮንሰርትም በመጨረሻው ሰዓት ተዘጋ። ያንግ ቦይ በዲትሮይት የሚገኘውን ሊትል ሲዘርስ አሪና ቲኬቶችን በሙሉ ጨርሶ ነበር። ነገር ግን ወደ ከተማዋ ከመምጣቱ ጥቂት ቀናት ቀደም ብሎ አሪናው መግለጫ አውጥቶ ኮንሰርቱ እንደማይካሄድ ተናገረ። ኮንሰርቱ ለምን እንደተሰረዘ ምንም አይነት ምክንያት አልሰጡም። ነገር ግን ያንግ ቦይ ከዲትሮይት ጋር ውዝግብ ሲገጥመው ይህ የመጀመሪያው አይደለም። በ2020 አንድ የዲትሮይት ራፐር ሂውስተን ውስጥ በገበያ አዳራሽ ውስጥ ያለው የያንግ ቦይ ወንድም ኦጂ 3 ጋር ተገናኝቶ ነበር። በትክክል ምን እንደተፈጠረ ግልጽ ባይሆንም ሳዳ ቤቢ ስለ ሁኔታው ቪዲዮ በመልቀቅ መላውን የኤንቢኤ ቡድን ሰድቦታል። NBA niggas ain't on shit down to this bitch, nigga. Fuck niggas talking about. Nigga, I'm from Detroit. I ain't moved down to this bitch, nigga. Caught your big homie lacking in the mall. He trying to speak to niggas. What's up with all that big stepper shit, slam? Fuck is you talking about? Soft ass niggas. ሳዳ ቤቢ ከፍሬዶ ባንግና በባተን ሩዥ ካሉ ሌሎች የያንግ ቦይ ጠላቶች ጋርም ይቀራረባል። ወሬዎች እንደሚሉት ደግሞ ያንግ ቦይን መጥላት የጀመረው በእነሱ ምክንያት ነው። ሳዳ ቤቢ ያንግ ቦይንና ቡድኑን ከሰደበ በኋላ ባባ የተባለ የኤፍፒጂ አባል አትላንታ ውስጥ በሚገኝ ስቱዲዮ ውስጥ ሳዳ ቤቢን ዘረፉታል ተብሏል። ከዚያም ያንግ ቦይ ካርተር ሰን የሚለውን ዘፈን በመልቀቅ እንዲህ ይላል። ከዚህ ሁሉ ተሳትፎ ጋር ነኝ ማለት አልችልም። እነዚህ እንደምን ትክክል አይደሉም። ለምንም ግድ የለኝም። ኦሳማን ባባዬን ተራዋለሁ። ታተገናና ሁሉንም ዝረፋቸው በለው። ባባ ብዙ ሥራዎችን ሰርቷል ተብሎ በነፍስ ግድያ ሙከራ ታስሯል። ያንግ ቦይ በድጋሚ አይ ሄት ያንግ ቦይ ላይ አእምሮ የለውም። ባባን ፍቱት በሉት።
እሱ የክፋት መንትያይ ነው በማለት አወድሶታል። በ2022 OG3 የሊን መተትን በያንግ ቦይ አፍ ውስጥ ሲያፈስ የሚያሳይ ቪዲዮ ተሰራጨ እና ሳዳ ቤቢ በሁኔታው ላይ እንደገና ሰደበው። ያንግ ቦይ ለሳዳ ቤቢ ዳግመኛ ምላሽ አልሰጠም። ነገር ግን ዲትሮይት አሁንም የያንግ ቦይን ኮንሰርት ሰረዘች። ከጥቂት ሳምንታት በኋላ ያንግ ቦይ በአትላንታ ስቴት ፋርም አሬና ትርኢቱን አቀረበ። ቲኬቶቹ በሙሉ ተሽጠው ነበር እና ከጥቂት ቀናት በኋላ ሌላ ኮንሰርት ሊኖረው ይገባ ነበር። ነገር ግን አሬናው ያኛውንም ሰረዘው። አንዳንድ ደጋፊዎች አሬናው የሰረዘው ያንግ ቦይ በመድረክ ላይ የአትላንታ ራፐሮችን በመስደቡ እንደሆነ አሰቡ። ስቴት ፋርም አሬና ያንግ ቦይ አይ ሄት ያንግ ቦይ የሚለውን ዘፈን እንዲጫወት አልፈለገም ተብሏል። ምክንያቱም በዘፈኑ ጉቺን ሰድቦታል። እነዚያን ስቃይ ድረስ ከጉቺ ጋር እቃረብ ነበር። እናቴ ጨካኝ መሆኔን ታውቃለች። ሙኝነት ብታወራ እመጣሃለሁ። ያንግ ቦይ በዚያው ዘፈን ላይ ሊል ቤቢንም ሰድቦታል። ያንን 9 ቁጥር መሳሪያ ከኔ ጋር እንደሚይዝ ወቅ ቤቢ ከእሱ ጋር እንደሌለ ልታስመስል ትችላለህ። መሞቴን ትፈልጋለህ? ለዚያ መስመሩን እንዳያልፍ ንገረው። የያንግ ቦይ ከጉቺና ሊል ቤቢ ጋር ያለው ግጭት ግን በትክክል አልተከሰከሰም እና ሁለተኛው የአትላንታ ኮንሰርት ለምን እንደተሰረዘ ማንም አያውቅም። ምንም እንኳ ያንግ ቦይ ኮንሰርት ማድረግ ባይችልም ደጋፊዎቹ በመንገድ ላይ ትልቅ ድግስ አድርገዋል። ፖሊሶችም በየቦታው ነበሩ። በአትላንታ ያለውን ሁኔታ ይበልጡ ልዩ ያደረገው በመጀመሪያው ኮንሰርት ወቅት ያንግ ቦይ የከተማዋ ቁልፍ ተሰጥቶታል። አትላንታ በእውነት ከያንግ ቦይ ጋር ያለች ይመስል ነበር። ነገር ግን በኋላ ከተማዋ መግለጫ አውጥታ ያንግ ቦይ በትክክል ቁልፉ አልተሰጠውም አለች። ለያንግ ቦይ ቁልፉን የሰጡት በክፍለ ግዛቱ የፉልተን ካውንቲ ተወካዮች ነበሩ። ስለዚህ ለአትላንታ ከተማ ቁልፍ መስጠት ስልጣን አልነበራቸውም። ለመጨረሻ ጊዜ ለራፐር የከተማዋ ቁልፍ የተሰጠው በ2004 ለሉዳክሪስ የጀመረው የበጎ አድራጎት ሥራ ነበር። ነገር ግን እንደ ወሬው ከሆነ የያንግ ቦይ ሁለተኛ የአትላንታ ኮንሰርት የተሰረዘበት እውነተኛ ምክንያት ቡድኑ ከአሬናው የጥበቃ ሠራተኞች ጋር በመታላቱ ነው። አንዳንድ ምንጮች በቪአይፒ መግቢያ ላይ ችግር እንደነበረና የያንግ ቦይ ቡድን ከጥበቃ ሠራተኞቹ ጋር እጅ ለእጅ ተያይዞ መደባደብ እንደጀመሩ ይናገራሉ። ነገር ግን ለዚህ ታሪክ ምንም አይነት ማስረጃ የለም። የያንግ ቦይ በቺካጎና አትላንታ ያለው ጠብ በሉዊዚያና ካለው ግጭት ጋር ሲነጻጸር ምንም አይደለም። ለዚህም ነው ኒው ኦርሊንስ ለኮንሰርቱ ሙሉ የፖሊስ ሰራዊት ያመጣችው። ኒው ኦርሊንስ ከባተን ሩዥ ጥቂት ሰዓታት ብቻ ትርቃለች። የያንግ ቦይ ጥንታዊና ገዳይ ግጭት የጀመረው እዚያ ነው። ያንግ ቦይ በመንደር ውስጥ ያደገ ሲሆን ቲቢጂ ከሚባል ቡድን ጋር ነበር። ቲቢጂ እንደ ጂ-መኒ እና ፍሬዶ ባንግ ያሉ ራፐሮች ነበሩት። ነገር ግን በመንገድ ላይም ስራዎችን ይሰሩ ነበርና ቢቢጂ ከሚባል ሌላ ቡድን ጋር ይጣሉ ነበር። ያንግ ቦይ ከቢቢጂ ጋር የቤተሰብ ግንኙነት ነበረው፣ ምክንያቱም ያጎቱ ልጅ ቡዚላ እነሱን ይወክል ነበር። ያንግ ቦይ ቲቢጂን ከለቀቀ በኋላ ከቡዚላ ጋር መሆን ጀመረ። ያንግ ቦይ እና ጂ-መኒ በስቱዲዮ ውስጥ እርስ በርስ ይሳደቡ ነበር። ነገር ግን ግጭቱ የከረረው በ2016 ቡዚላ ተኩሶ ሲገደል ነበር። ወሬዎች እንደሚሉት ፎሬቨር ሎያሊቲ የተባለ ቡድን ነው ቡዚላን የገደለው እና እነሱ ከቲቢጂ ጋር ግንኙነት ነበራቸው። ቡዚላ በተገደለበት ቀን ያንግ ቦይ እና ጓደኞቹ በጠላቶቻቸው ላይ ጥቃት ሰነዘሩ። ነገር ግን ጠላቶቹ መልሰው ተኩሰው ኤንቢኤ ጆን አንገቱ ላይ መቱት። ያንግ ቦይ በነፍስ ግድያ ሙከራ ተከሰሰ። እሱ ክሱን እየተከላከለ እያለ ቲቢጂ ስድባቸውን ቀጠሉ። ከዚያም ያንግ ቦይ ወደ ቤት ተመለሰና ራይድ ኦን ዘም የሚለውን ዘፈን በመልቀቅ ጂ-መኒንና ቲቢጂን በድጋሚ ሰደበ። ጂ-መኒ ስድቡን ቀጠለና ያንግ ቦይ የተናደደው ጂ-መኒ ከያንግ ቦይ እህት ጋር ግንኙነት ስላደረገ እንደሆነ ተናገረ። ስለ እህቱም ተናዷል። አዎ ከረጅም ጊዜ በፊት ደበርኳት ነበር። ጂ-መኒ ያንግ ቦይን ለማሾፍ በኢንስታግራም ላይ ቀጥታ ስራጭት ገባ። ነገር ግን ከጥቂት ሰዓታት በኋላ በዚያው ቦታ ተገደለ። የያንግ ቦይ ጓደኛ ኤንቢኤ ሊል ፓፕ በጂ-መኒ ግድያ ተከሰሰ። ነገር ግን የያንግ ቦይ አስተያጊጅ ቢግ ደምፕ ነው ለግድያው የከፈለበት የሚል ወሬ አለ። ጂ-መኒ ከሞተ በኋላ በጥቂት ወራት በኋላ ቲቢጂ በቢግ ደምፕ ላይ ጥቃት ሰንዝረው በመንገድ ላይ ገደሉት። ፍሬዶ ባንግ እና ቡሌቫርድ ኩዊክ አሁንም በያንግ ቦይ ላይ ስድብ ይልኩ ነበር። ነገር ግን ቡሌቫርድ ኩዊክ ተኩሶ ተገደለ። ከዚያ በኋላ የቡሌቫርድ ኩዊክ ጓደኛ ሊት ዮሺ ሚያሚ በሚገኝ ሆቴል ውጭ ያንግ ቦይን ለመግደል ሞከረ። ግጭቱ ለተወሰነ ጊዜ ቀዝቅዞ ነበር እና ፍሬዶ ባንክ እንዲያውም ለዲጄ ቭላድ ከያንግ ቦይ ጋር በስልክ እንደተነጋገሩ ነገረው። ሁለታችሁ በስልክ ተነጋገራችሁ? ተነጋገርን። ንግግሩ እንዴት ነበር? መሰረታዊ ንግግር ነበር። እንደምለው መቼም ችግር ሆኖ አያውቅም። ማህበራዊ ሚዲያ ነገሮችን ያጋንናል። እኔ በዘፈኔ የሆነ ነገር ኤል ይሆናል፣ እሱ በዘፈኑ የሆነ ነገር ኤል ይሆናል። አንዳንዴ ደግሞ እንደ አርቲስት እርስ በርስ ለመፎካከር እንሞክር ይሆናል። ነገር ግን ከመጀመሪያው ጀምሮ ችግር እንዳልነበረ እንዴት ማሳየት እንደምንችል ነበር። ዝም ብለን አንነጋገርም ነበር እንጂ ችግር አልነበረም። ታሪክ አለን፣ አንነጋገርም ግን ችግር አልነበረም።
ነገር ግን ሁኔታው በትክክል እንዳልረገበ ግልጽ ነበር። ምክንያቱም ያንግ ቦይ ከጥቂት ወራት በኋላ ጂ-መኒን በድጋሚ ሰድቦታል። በሉዊዚያና ያሉ ፖሊሶች በባተን ሩዥ ያለው ውዝግብ ወደ ኒው ኦርሊንስ ሊከተለው እንደሚችል ያውቁ ነበር። ያንግ ቦይ ወደ ከተማዋ ከመምጣቱ በፊት 400 የከተማ ፖሊሶችን፣ የፈረስ ፖሊሶችን፣ የታጠቁ ተሽከርካሪዎችንና የፌዴራል ፖሊሶችን አመጡ። ኒው ኦርሊንስ ከመጀመሪያው ኮንሰርት በኋላ ያንግ ቦይ በመንገድ ላይ ሲሮጥና በፖሊሶች ተጎትቶ ሲወጣ የሚያሳይ ቪዲዮ ተሰራጨ። በዚያ ምሽት በአሬናው ውስጥ ትኩስ እንደነበረ ሪፖርት ተደርጓል እና የሆነ ሰው ያንግ ቦይን ለመግደል የሞከረ ይመስል ነበር። ነገር ግን ፖሊሶች ትኩሱ የሐሰት ደወል እንደሆነ ተናገሩ። ፍሬዶ ባንግ በኒው ኦርሊንስ ኮንሰርት ላይ አልነበረም። ነገር ግን ያንግ ቦይ እየሰደባቸው ቢሆንም ከተማዋና ክፍለ ግዛቱ አንድ ላይ መምታታቸውን ማየት ደስ የሚል እንደሆነ በማህበራዊ ሚዲያ ለጠፈ። መላው ከተማና ክፍለ ግዛት አንድ ላይ ሲመቱ ማየት ወዳለሁ። ቆንጆ ነበር። ምንም እንኳ ከዘፈኑት WWW ውስጥ አብዛኛውን እኔን የሚሰድብ ቢሆንም በጣም ቆንጆ ነበር። ብዙ ደጋፊዎች ፍሬዶ እያሾፈ እንደሆነ ያስባሉ። ነገር ግን እንደ ዕድል ሆኖ በኒው ኦርሊንስ ምንም መጥፎ ነገር አልተከሰተም። በኮንሰርቶቹ ላይ ምንም መጥፎ ነገር ባይከሰትም የያንግ ቦይ ሥራ አስኪያጅ አን ኪርክ ፓትሪክ የተባለ ፖሊስ ያንግ ቦይ ዳግመኛ ሉዊዚያና ውስጥ እንዳይጫወት ለማገድ እየሞከረ እንደሆነ ተናግሯል። ፖሊሶች በሚያሚም ተረብሸው ነበር እና ያንግ ቦይ ከኮዳክ ብላክ ጋር ባለው ግጭት ምክንያት እዚያ ኮንሰርት ነበረው። ኮዳክና ያንግ ቦይ ለዓመታት ሲጣሉ ቆይተዋል። ነገር ግን በሐምሌ 2025 ኮዳክ የያንግ ቦይ አዲስ አልበም ቆሻሻ ነው በማለት እንደገና ቀሰቀሰው። አሁን አንድ አልበም ሰማው፣ WWW ነበር። ምንም አልወደድኩትም። ያንግ ቦይን ወደዋለሁ፣ ግን WWW አልበም ነበር። ከዚያም ያንግ ቦይ ከኮዳክ የቀድሞ ፍቅረኛ ሜሎ ራክስ ጋር ግንኙነት አድርጎ ሄርፒስ በሽታ አስተላልፎባታል በሚል ወሬ ኮዳክን መስደብ ጀመረ። ያንግ ቦይ በሚያሚ በተገኘበት ምሽት ኮዳክ በሄሊኮፕተር መታና ብዙ የኮዳክ ደጋፊዎች ከያንግ ቦይ ኮንሰርት ውጪ ሆነው ቲም ኮዳክ እያሉ ይጮሁ ነበር። ኮዳክና ያንግ ቦይ በሚያሚ አልተገናኙም። ነገር ግን ኮዳክ አሁንም ግጭት እንደሚፈልግ ግልጽ ነው። ያንግ ቦይ በቁም እስር ላይ ያለ በራፕ ዓለም ውስጥ በጣም አስገራሚ ዘፈኖችን ለቋል እና በመላው አገሪቱ ያሉ ሰዎችን ሰድቧል። አሁን በመጨረሻ ነፃ ስለሆነ የሆነ ሰው በእውነት ሊያጠቃው ሊሞክረው የጊዜ ጉዳይ ብቻ ሊሆን ይችላል። የዛሬው የኤንቢኤ ያንግ ቦይ መረጃችን ይህንን ይመስል ነበር። ሁኔታው በየቀኑ እየተቀያየረ ነው። እናንተስ የያንግ ቦይ ጉዞ ወዴት የሚያመራ ይመስላችኋል? በየከተማው ያለው ውጥረትስ መቼ የሚረግብ ይመስላችኋል? ሐሳባችሁን ኮሜንት ላይ አጋሩ። ቪዲዮውን እስከ መጨረሻው ስለተመለከታችሁኝ ከልብ አመሰግናለሁ። መረጃው ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ድጋፋችሁን ግለጹ። ሼር ለሌሎች የራፕ አፍቃሪዎች እንዲደርስ አጋሩት። አዳዲስና ያልተሰሙ የራፕ ዓለም መረጃዎችን ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ትኩስ መረጃ እስክንገናኝ ድረስ ሰላም ቆዩ። ቸር ያሰማን።